ቲክቶክ በአሜሪካ እጅ ገባ። ኬንያ በስራ ስም በዩክሬን እንዲዋጉ ሊደረጉ ነበር ያለቻቸውን 20 ሰዎችን መያዟን ገለጸች። ቱርክና ሊቢያ በሜዲትራኒያን ባህር ላይ ነዳጅ ለማውጣት ባደረጉት ስምምነት ግብጽ ሉዓላዊነትን የጣሰች ነው ስትል ከሰሰች። በታሪክ ለመጀመሪያ ጊዜ ቻይና የራሷ አርሶ አደሮች ምንም አይነት አኩሪ አተር ከአሜሪካ እንዳልገዙ ገለጸች። እንደነዚህ አይነት ፈጣንና ትኩስ ታማኝ የሆኑ ዜናዎችን መከታተል ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንድትጀምሩ፣ ሰብስክራይብ ማድርጉ፣ የደውል ምልክቷን ተጫኑ። ቪዲዮ በምንለቅበት ሰዓት እንዲደርሳችሁ እናመሰግናለን። ወደ ዜናው በታሪክ ለመጀመሪያ ጊዜ የቻይና ገዢዎች ከአሜሪካ አርሶ አደሮች ምንም አይነት አኩሪ አተር አልገዙም። ይህ የሆነው በዚህ ወር የመኸር ወቅት ሲጀመር በሁለቱ ሀገራት መካከል ባልተፈታው የንግድ ግጭት ምክንያት ነው። በምትኩም ቻይና ከአርጀንቲና የምታደርገው ግዢ ጨምሯል። አርጀንቲና ደግሞ በዚሁ ሳምንት የደከመ ኢኮኖሚ ለማገዝ በማሰብ በጣት የሚቆጠሩ የእርሻ ምርቶች ላይ የኤክስፖርት ታክስ ለጊዜው አነሳች ሲል ብሉምበርግ ገልጿል። ቻይና በተለመደው ከግማሽ በላይ የአሜሪካ አኩሪ አተር የምትገዛ ሲሆን በዋናነት ለአሳማ መኖና ለመጥበሻ ዘይትነት ታገለግላለች። ነገር ግን ቤጂንግ በዚህ ዓመት መጀመሪያ ላይ በአሜሪካ ምርቶች ላይ የበቀል ታሪፍ ከጣለች በኋላ በአሜሪካ የሚመረቱ የአኩሪ አተር ለቻይና ገዢዎች ልክ እንደ ቶፍ ስቴክ ለስጋ ወዳድ ማራኪ አልነበረም። ይህም ለአሜሪካ አርሶ አደሮች ትልቅ ጉዳት ነው። ባለፈው ዓመት 12.6 ቢሊዮን ዶላር የሚያወጣ አኩሪ አተር ለቻይና በመላክ ትልቁ የአሜሪካ ኤክስፖርት ነበር። የአሜሪካ አኩሪ አተር አምራቾች ወደ ሌሎች የአውሮፓና የእስያ ሀገራት ያላቸውን ኤክስፖርት ቢጨምሩም በዚህ ወር እስከ መስከረም 18 ድረስ ያለው አጠቃላይ ትዕዛዝ ካለፈው ዓመት ሲነጻጸር 37% ቀንሷል ሲል የሸቀጦች መረጃ ድርጅት አርገስ ሚዲያ ገልጿል። አርሶ አደሮች ባለፈው ወር ዋጋው ከ3% በላይ በወረደበት ከመጠን በላይ በሆነ የአኩሪ አተር ምርት ምክንያት ለተረፈ ምርት የማከማቻ ምርት አማራጮች ለማግኘት አስቸጋሪ እንደሆነባቸው ይናገራሉ። የአኩሪ አተር አርሶ አደሮች የትራምፕ አስተዳደር ከቻይና ጋር ስምምነት እንዲያደርግ ሲያሳስቡ ቆይተዋል። የአሜሪካ የአኩሪ አተር ማህበር ፕሬዝዳንት ካሌብ ራግላንድ ደግሞ የአሜሪካን ቦታ በቻይና የአኩሪ አተር አቅራቢነት እየተካች ባለበት ወቅት የገንዘብ ሚኒስትሩ ስኮት ቤሰንት በዚህ ሳምንት አርጀንቲናን ለመርዳት ያሳወቁትን የ20 ቢሊዮን ዶላር የብድር ልውውጥ መስመር በተመለከተ ቅሬታቸውን ገልጿል። ወደፊት የሚጠበቀው ባለሙያ በሚቀጥለው ወር ፕሬዝዳንቱ ትራምፕ ከቻይና መሪ ሺ ጂንፒንግ ጋራ የሚያደርጉት ቀጥተኛ ድርድር ዋነኛ ትኩረት የግብርና ምርቶች እንደሚሆኑ ይጠበቃል። የትራምፕ አስተዳደር በቅርቡ ደግሞ ታሪፍ ገቢዎችን አርሶ አደሮችን ለመርዳት የመጠቀም ሐሳብ አቅርቧል። ነገር ግን ቀደም ሲል የነበረው የንግድ ጦርነት በተመሳሳይ ሁኔታ ሰብሉን በ2018 ከጎዳው በኋላ የአሜሪካ ገበያ ድርሻ በቻይና የአኩሪ አተር ገበያ ውስጥ ገና አላገገመም ሲሉ የኢሊኖይ የአኩሪ አተር ማህበር የገበያ ልማት ዳይሬክተር ሎፍሩችን ተናግረዋል። ቲክቶክ በአሜሪካ እጅ ገባ። እንደ ዘገባው ከሆነ ባይታንድስ የቲክቶክን የአሜሪካ ትርፍ ግማሹን ይወስዳል። ቲክቶክ በአሜሪካ ውስጥ እንዲገኝ እና አሜሪካና ቻይና ግንኙነት ለንግድ ድርድር እንዲቀጥል ያለመው ስምምነት ዝርዝሮች እየወጡ ሲሆን ብሉምበርግ ትናንት እንደዘገበው የመተግበሪያው የቻይና ወላጅ ኩባንያ የአሜሪካን ስራዎች ለኢንቨስትመንት ቡድን ከሸጠ በኋላ እንኳን 50% የአሜሪካ ትርፋን ሊይዝ ይችላል። ምንጮቹም እንደገለጹት ይህ የሚሆነው ለቲክቶክ አልጎሪዝም በሚከፈለው የፍቃድ ክፍያና እንዲሁም ከፍትሃዊነት ድርሻ ጋራ በተመጣጣኝ የትርፍ ድርሻ አማካኝነት ነው። ይህ ስምምነት ቲክቶክን በ14 ቢሊዮን ዶላር የሚገመተው ለምን እንደሆነ ለማስረዳት ይረዳል። ይህም ተንታኞች ከሚጠብቁት እስከ 40 ቢሊዮን ዶላር እስከሚደርስ የአዝ ጋራ ሲነጻጸር በጣም ዝቅተኛ ነው።
ማለትም አሜሪካ 50% ቻይና 50% ይዛለች ማለት ነው። ከአሜሪካ በሚገኙ ትርፎች ውስጥ ብቻ ቻይና 50% ትካፈላለች ማለት ነው። በዚህ ረገድ አሜሪካና ቻይና በቲክቶክ ጉዳይ ላይ ተስማምተዋል። ኬንያ በስራ ስም በዩክሬን እንዲዋጉ ሊደረጉ ነበር ያለቻቸውን ሰዎች መያዟን ገለጸች። የኬንያ ፖሊስ በሩሲያ የሥራ ዕድል አለ በሚል ወደ ዩክሬን ተልከው ለሩሲያ እንዲዋጉ ሊደረጉ ነበር ያለቻቸውን ከ20 በላይ ዜጎቿን አትርፌያለሁ ብሏል። ፖሊስ ከዋናው ከተማውና ናይሮቢ ወጣ ባለው ቦታ ላይ የምልመላ ጉዞ ሰነዶች፣ የሥራ ደብዳቤዎችን ይዣለሁ ብሏል። ሰዎቹ ወደ ሩሲያ ሊያዘዋውር ነበር የተባለ ግለሰብም ተይዞ ምርመራ ተጀምሮበታል። በቅርቡ አንድ ኬንያዊ አትሌት በዩክሬን ለሩሲያ ሲዋጋ ተይዞ በተሳሳተ ስራ ተታሎ እንደመጣ መናገሩ ሲዘገብ በኬንያ በሐሰተኛ ስራ የሚታለሉ ሰዎች ቁጥር እየጨመረ ስለመሆኑ ተገልጿል። ፖሊስ አጓጊ በሆኑ የሩሲያ ሰዎች አማለው ኬንያውያን ወደ ሩሲያ ለጦርነት የሚልክ የሰው ማዘዋወር መረብ አለ ሲል ሊሄዱ ያሉ ሰዎች $1500 መክፈላቸውን ገልጸዋል። ዩክሬን ከኬንያ ዜጎች በተጨማሪ የሶማሊያ፣ የሴራሊዮን፣ ቶጎ፣ ኩባና ሴራሊዮን ዜጎች በጦርነት ተይዘው እንደሚገኙ ተገልጿል። ዩክሬን በርካታ የአፍሪካ ዜጎች እንዳሉ ገልጻ የመጡባቸው ሀገራት ግን እነሱን ዳግም ለመበቀል ፍቃደኛ አይደሉም ብላለች። በአፍሪካ በሐሰተኛ ስራ በርከት ያሉ ዜጎች ወደማይሆኑ ቦታዎች ሲወሰዱ በታይላንድ ስራ አለ በሚል ወደ ካምቦዲያ ተወስደው በማጭበርበር ማዕከላት የሚሰሩ ዜጎች እንዳሉ መዘገቡ የቅርብ ጊዜ ትውስታችን ነው። ግብጽ፣ ቱርኪ እና ሊቢያ በሜዲትራኒያን ባህር ላይ የተፈራረሙት ስምምነት ሉዓላዊነትን የጣሰ ነው ስትል ከሰሰች። በሰኔ 2025 ቱርክሽ እና ሊቢያ በሜዲትራኒያን ባህር ላይ ነዳጅ የማውጣት ስምምነት ሲፈራረሙ ግብጽ ለተመድ ስምምነት የኔ የባህር ድንበር የጣሰ ነው ብላ መክሰሷ ተሰምቷል። ግብጽ የትኛውም በስምምነቱ የሚፈጸም ተግባርን አልቀበልም ስትል ሊቢያ የኔ የምስራቅ የባህር ድንበር ነው የምትለው በግብጽ የምዕራብ የባህር ድንበር ውስጥ ሙሉ ለሙሉ የሚገኝን ቦታ ነው ብላለች። ግብጽ የባህር ድንበርን በተመለከተ ከጎረቤቶቿ ጋር ዓለም አቀፍ ሕግን ታሳቢ ባደረገ መልኩ ለመደራደር ዝግጁ መሆኗን ገለጸች። ግብጽ እና ቱርኪ ወትሮውንም በሊቢያ ባለው የእርስ በራስ ጦርነት መጀመሪያውንም የተለያዩ አካላትን የሚደግፉ ሲሆኑ ይሄኛው ስምምነት ሌላ ውጥረትን አምጥቷል። ቱርኪ በቅርብ ጊዜ ወዲህ ተጽዕኖዋን በአፍሪካ ያሳደገች ሲሆን በሶማሊያ ፖለቲከኞች የተተቸች የባህር ላይ የነዳጅ ማውጣት ስምምነት ከሶማሊያ ጋር ተፈራርማ ወደ ስራ መግባቷ ይታወሳል። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ ያላረጋችሁ በጠቅላላ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ፈጣን ዜናዎችን፣ ትክክለኛና እውነተኛ ታማኝ ዜናዎችን እናቀርብላችኋለን። ይህን ቪዲዮ ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ። እናመሰግናለን። ሁል ጊዜ እንደተለመደው እንደምላችሁ እስከ ነገ መልካም ነገ